የዚህ አካባቢ ሰው ጥሩ ነው፣ የዚህ አካባቢ ሰው ደግሞ ጥሩ አይደለም የምትሉ ፓርትነሮቼ እንዴት ናችሁ? ደህና ናችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ተወዳጅ ቤተሰቦች የእግዚአብሔር ሰላምና ቸርነት በያላችሁበት ብዝት ይበልልኝ። የምታበረታቱኝ መልካም አስተያየታችሁን የምትሰጡኝ ከልብ አመሰግናለሁ። ከወዲሁ ክበሩልኝ ልላችሁ እወዳለሁ። በመግቢያዬ ላይ እንዳልኩት የዚህ አካባቢ ሰው ጥሩ ነው፣ የዚህ አካባቢ ሰው ጥሩ አይደለም የምንል ሰዎች ብዬ በመግቢያዬ ስገባ የታዘብኩትን የተመለከትኩትን በተደጋጋሚ ከጓደኞቼ የሚደርሰኝ በአካባቢ ያለውን ነገር የማየውን ነገር ዛሬ ለምን ቆይ እስኪ እናንተ ጋር አለ እንዴ ብዬ ሼር ላደርጋችሁ ወድጄ ነው ወደ እናንተ የመጣሁት ማለት ነው። የኔ ተወዳጅ ቤተሰቦች በሰው ቤት ስንሰራ የሰው ቤት ሰራተኛ አይደለ? ሰው ቤት ስንሰራ አላማ ይዘን ነው የመጣ ነው። ያንን ነገር ግብ ለማድረስ አንገታችንን ሰበር አድርገን የምንሰራው ሁላችንም ማለት ነው። በአረቡ ዓለም ያለን በተለያየ ቦታም ያለን የቤት ሰራተኞች እንደዛ ነው የምንሰራው። እግዚአብሔር ይመስገን ጤና ስላለን ነው እየሰራን ያለነው። አሰሪዎቻችን ጓደኛዬ እንደዚህ አይነት ቪዲዮ ታሳያችኋለች። ጓደኛዬ እንደዚህ ልታመጣ ነውና የዚህ አካባቢ እንዴት ነው ስትል እንደዚህ አይደለም፣ ጥሩ አይደሉም፣ እንደዛ አይደለም፣ እንዲህ አይደለም ብላችሁ መልስ የምትሰጡ ሰዎች ፕሊዝ ተቆጠቡ። እኔ በብዙ ቦታ ደረሰኝ እንደዚህ አይነት ነገር እምላችሁ ማለት ነው። እኔ ሩቅ ሳልሄድ የራሴ አሰሪ ጠይቃኝ ታውቃለች። ቪዲዮ አምጥታ ጓደኛዬ ቤት ሰራተኛ ልታመጣ ፈልጋ ነውና እስኪ ያት። ምክንያቱም ያ አካባቢ ያለው ሰው የባህሉን ልብስ ለብሶ ነው የሚመጣው ምናምን ይለያልና ይው ብለው ያሳዩአችኋል። እንደዚህ አካባቢ ሰው ናት እንዲህ ናት። እኔ መጥቀስ ስላልፈለኩ ነው። እኔ ቤት እንደዛ አይነት ነገር ብዙ መነሳት ስለማልፈልግ ነው። እና የኔ ቤት የፍቅር ቤት ነው። ለዛ ነው ለበስ አድርጌ ማፈራቸውና እንዴት ነው ብላ ስትጠይቀኝ እኔ መልስ መልካም። ምክንያቱም ለምሳሌ እኔ እዚህ ቤት ስንሰራ እኔና እህቴ አብረን ነው አይደል ያለነው። ሩቅ ሳትሄጂ እኔና እህቴ የሆነ ባህሪያችን የሚለያየን ቦታ የለም። ኦር ያንቺ ልጆች የሆነበት ቦታ ባህሪያቸው የሚለየው ባህሪ የለም። ሁሉም ባህሪ አንድ አይነት ነው ወይ? ሰው ልክ እንደዚህ ፊታችን እንደተለያየ ሁሉ ሀሳባችን፣ አመለካከታችን፣ ባህሪያችንም የተለያየ ነው። እንደዛ ልትሆን ትችላለች እንጂ ሁሉም ሰው ሁሉም አካባቢ ያለ ሰው መልካም ነው ብዬ መልስ ሰጥቼ አንዴ ሁለቴ አይደለም በተደጋጋሚ እዚህ ቤት ብዙ አመት ኖር ያለው ተናግሬ ያውቃለሁ። በተመሳሳይ ደግሞ እንደዛ ጥያቄ አይነት ሲጠይቁ ኮምፕሌን አይነት ነገር የሚሰጡ ልጆችም አጋጥመውኝ ያውቃሉ። እነሱ እንዲህ ናቸው፣ እነሱ እንደዛ ናቸው እያሉ የሚሉ ሰዎችም አጋጥመውኝም ያውቃሉ። እሱን ግን ባታደርጉ መልካም ነው። ለምን መሰላችሁ? ዛሬ እነሱ እናንተን የወደዷችሁ ይመስላችኋል። በፍጹም ስለወደዷችሁ አይደለም ከናንተ ጋር የሚያወሩት። ደግሞ አብዛኛ ጊዜ ከአሰሪ ጋር የሚያወራ ሰው እኔ በራሴ ደስ አይለኝም። ከአሰሪ ጋር ስራና ስራዬን እንጂ እንደዚህ ምናምን ኖ የሆነ ጊዜ የሆነ ነገር የሆነ መተላለፍ ሲኖር ያ መተላለፍ አደጋ አለው። ገባችሁ? ስለዚህ ከአሰሪ ጋር በጣም ተቀራርቦ ማውራትም መልካም አይደለም። የኔ አመለካከት ነው። የእናንተን ኮሜንት መስጫ ላይ ማጋራት ትችላላችሁ። አንድና አንድ ለስራና ለስራ ነው የመጣ ነው። ስራችንን አንድ ቀን ስራ ቢጎልባቸው በሁለተኛ ኦር በሶስተኛ ቀን እንደው ምን ታማችሁ ብትተኙ 1-2 ቀን ብትተኙ ከዛ ትኬት ቆርጠው ወደ ሀገራችሁ ነው የሚሸኛችሁ። አያችሁ፣ የነሱ ፍቅር እዚች ጋር ድረስ ነው። የነሱ ፍቅር፣ የነሱ ውዴታ፣ የነሱ እንትን ማለት ሲጀመር ለሰው ክብር ለሰው ምናምን እኔ ብዬ ልለፋው እና እንደዚህ አይነት የምታደርጉ ሰዎች፣ እንደዚህ አይነት የምታደርጉ ልጆች ጥንቃቄ አድርጉ። በተለይ አዲስ ሆናችሁ ስትመጡ ከኢትዮጵያ ስትመጡ ብዙ ነገር አይገባችሁ። ቀስ በቀስ ነው የሚገባችሁ። ያ ነገር አኗኗሩ እዚህ ሀገር ያለው ሁኔታ ከአሰሪዎቻችሁ ጋር ያለው ሁኔታ እስኪገባችሁ ግልጽ እስኪሆንላችሁ ነገሮችን ያገኛችሁትን ወሬ ያለማውራት መልካም ነው። የማታውቁትን አላቅም ብላችሁ እልፍ ማለት ይቻላል እንጂ ይሄ እንደዛ ነው ያ እንደዛ ነው ብሎ ከአሰሪ ጋር ማውራት መልካም አይደለም። ስራና ስራ ነው የሚገናኛችሁ። ስራችሁን ግዴታችሁን በአግባቡ መወጣት ላይ
ከዛ መብታችሁንም እንደዛው መጠየቅ ይቻላል። ግዴታን በአግባቡ ከተወጣን ማለት ነው የኔ ተወዳጆች። እዚህ ጋር በጣም ትልቁ ነገር እኔ ልላችሁ የምፈልገው ሼር ላደርጋችሁ ያሰብኩት እነሱ የሚያውቋችሁ ኢትዮጵያዊነታችሁን ነው። ኢትዮጵያዊነታችሁን ነው የሚያውቁት። እሱን ኢትዮጵያዊ ነኝ፣ ለስራ ነው የመጣሁት፣ ለስራ ነው የመጣሁት፣ አለቀ ደቀቀ። ገባችሁ? የዚህ ቦታ የዛ ቦታ ምናምን እያለን የምናወራ ልጆች አናወራ። ለስራና ለስራ ነው የመጣነው፣ ስራችንን እንስራ። በብዙ ደግሞ ቤት ውስጥ ማለት ነው። ለምሳሌ የኢትዮጵያ ልጆች ሰው ቤት ስንሰራ የተለያየ አካባቢ ልጆች ሆነን እርስ በራስ ደግሞ የምንነቋቆር ልጆች አለን። የእውነቴን ነው የምላችሁ። እርስ በራስ የምንነቋቆር፣ እርስ በራስ የምንተቻች፣ እንደዚህ እንደዛ እናገባን። እኛ ስራና ስራችንን ለምንድን ነው የመጣሁት? ለስራ አይደል የመጣሁት? ለስራ እስከመጣሁ ድረስ ትኩረቴ ስራና ስራ ይላል። በክብር ተከባብረን ሰርተን ጊዜያችን ሲያበቃ ወይ እቅዳችን ያቀርነው ነገር ሲሆንልን ወደ ሀገራችን መመለስ አይደለ? ትተነው ነው የሚሄደው። የዛሬን አዳርን ያላቅም ፈጣሪ ነው የሚያውቀው። በዚህን አጋጣሚ አሁን ለታ የተፈጠረውን እኛ እናውቅ ነበር አናቅም? ፈጣሪ ነበር የሚያውቀው። ተፈጠረ፣ አለፈ፣ እግዚአብሔር ይመስገን። በዛን ወቅት ራሱ ማለት ነው በዛን ወቅት ራሱ ያስታወሳችሁ ሰው የኔ የምትሉት ሰው ቤተሰባችሁ የሆነ ሰው እንዳው በቁጥር የምታውቁ ሰው ሊሆን ይችላል ያስታወሳችሁ ሰው ማለት ነው። ያ ነገር ሲፈጠር እስከነ መፈጠራቸው ትስም አይላቸውም ሰዎች እንዳሉ ሁሉ ማለት ነው። ይሄ ሁሉ ባለበት ሁኔታ እኛ እርስ በራስ መገጫጨት፣ እርስ በራስ እንዲህ እንደዛ መባባል መልካም አይደለም። እውነቴን ነው የምላችሁ፣ መልካም አይደለም በፍጹም። ስራና ስራችንን ብቻ ከአሰሪዎቻችን ጋር ያለው ቀረቤታ ገደብ ሲኖረው መልካም ነው። ምንድነው ቲክቶክ ላይ የሆነ ነገር አይቼ ሰሞኑን ማለት ነው የሆነ ሰራተኛ የኩሽናና የኩሽና ብቻ ናት ምናምን የምትል የሆነ ለፍቅር ምናምን እንትን ጥያቄ ብቻ ያን ነገር እንደዚህ ማውራራት ፈልጌ ሳይሆን እዚህ ጋር መጠቀም ፈልጌ ሳይሆን ሰራተኛ የኩሽናና የኩሽና ናት በቃ ብላ አንሰማም ሌላ ነገር ምናምን የሚል ነገር ስትል አሰሪዋ ማለት ነው። በጣም ተገርሜ ነው ያንን እንትን ቪዲዮ ያየሁት የነበረው። አያችሁ እነሱ እዚህ ያህል ድረስ ናቸው። እነሱ እዚህ ያህል ድረስ እስከሆኑ ድረስ ለሰራተኛ ለሰው ያላቸው ክብር እዚህ ድረስ እስከሆነ ድረስ እኛ ደግሞ እርስ በራሳችን ተከባብረን ስራና ስራችንን የዚህ ቦታ የዛ ቦታ ሳንል መከፋፈል ሳይኖረን እርስ በራስ ተከባብረን ስራችንን በአግባቡ ብንሰራ የሚል አመለካከት ነው ያለኝ እንደኔ ማለት ነው። እንደኔ ይሄ ነው የኔ አመለካከት። የናንተ አመለካከት የናንተ ሐሳብ በዚህ ዙሪያ የተመለከተ በተለይ አዲስ ከኢትዮጵያ የምትመጡ ልጆች ለራሳችሁ ጥንቃቄ ብታደርጉ። እዚህ ሀገር ለስራና ለስራ ነው የምትመጡት። የምትናገሩትን ነገር ከሰራተኛ ጋር ያላችሁ ንግግር ከአሰሪዎች ጋር በተለይ ያለውን ነገር በአግባቡ ብታደርጉ በጣም መልካም ነው። እናንተ ለምትጠየቁት ጥያቄ አግባብ ያለው መልስ ብትመልሱ ደግሞ በጣም መልካም ነው እላለሁኝ። አመለካከታችሁን ወር ሐሳብ አስተያየታችሁን በኮሜንት መስጫ ስር አጋሩኝ። የኔ ሐሳብ ይሄ ነበረ። በሌላ ቪዲዮ በሌላ ሐሳብ እስክንገናኝ ድረስ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉ። ነባሮች ደግሞ የኔ ቤተሰቦች ከልብ አመሰግናለሁ ስለምታበረታቱኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ አበረታቱ ይደላችሁ ወዳለው። ባይ ባይ። እወዳችኋለሁ፣ አከብራችኋለሁ።